ሰላም ቤተሰብ እንዴት ናችሁ? አለው እግዚአብሔር ይመስገን አማን ነው። እኔ ጋር ይመስገነው። ስራ እናንተ ጋር እንዴት ነው? እኔ ጋር በጣም አሪፍ ነው። ስለዚህ ያው ኋላ ላይ ነው ዛሬ በሀገራችን ባንኮች ወይም ደግሞ በኢትዮጵያ ባንክ እንዴት ብር ማውጣት እንደምንችልም ነው። ስለዚህ አፑ በደንብ የሚሰራበት አፕ ነው። ፒራሚድ ስላለው በደንብ እንስራበት፣ ያዋጣናል አፑ ነው። እናንተ በምን ባንክ እንድንሰራላችሁ በምትፈልጉት ባንኮች ማሳወቅ ትችላላችሁ። እኔ ደግሞ ዛሬ በቴሌ ብር ነው ማውጣላችሁ። በኮሜንት ላይ እየጻፋችሁ በምን ባንክ እንዳወጣላችሁ ጻፉልኝ። ያው በምትፈልጉት ባንክ ያወጣላችኋለሁ። ስለዚህ አላም ደግሞ አዳዲስ መረጃዎች ስለምለቅ ስለ ቦርም ስለ ሀላም ስለምንለቅ ቴሌግራማችን ላይ መከታተል ትችላላችሁ። ማለትም ቴሌግራም ግሩፓችን ለማግኘት ከታች ዩቲዩብ ዲስክሪፕሽን ስር ያስቀምጥኩላችሁ ሊንክ አለ። እሱን በመንካት መቀላቀል ትችላላችሁ። ስለዚህ ዛሬ በቴሌ ብር ስለሆነ የምናደርገው ሚጋን ሄደና ፖይንታችን እናከዋለን ማለት ነው። ያው እንጠብቀዋለን። ከዛ ወዲህ ምን አለ ካሻውት ኤክስቼንጅ ትራንስፈር። ያው ካሻውት ማለት ብር ለማውጣት ነው። ኤክስቼንጅ ማለት ፖይንት ወደ ኮይን፣ ትራንስፈር ደግሞ ፖይንት ለሰው ለማላክ። ስለዚህኛ ከረንሲ ታይፕ የሚለው እናከዋለን። ቴሌ ብር እንመርጣለን። እዚህ ጋር ፔመንት ሜተድ እዚህ ጋር በንብ ባንኮች በሲቢ በቴሌ ብር ዋሽ ምናምን አለ። እኛ አሁን ላይ በሲቢ ስለሆነ በቴሌ ብር ስለሆነ እንፈልገው ቴሌ ብር እንካለን። እዛ ጋር ደግሞ ፖይንት አማውንት ያለ ፖይንት አማውንት ጋር $10 ማውጣት የሚቻለው ዝቅተኛ $10 ስለሆነ እዚህ ጋር እንጽፋለን ማለት ነው። ከዚህ ወዲህ ከላይ ፈርስት ኔም ማለት የቴሌ ብር የምናወጣበት ስሙ ነው የምታስገቡት። ማለትም ቴሌ ብር የተከፈተበትን ስም ማለት ነው። እኔ ያው እንደምታውቁ በዚህ ስለሆነ የተከፈተው እኔ ማውጣው በዚህ ነው ማለት ነው። ከታች ደግሞ ፎን ነምበር ይሄን ቴሌ ብር የተከፈተበትን ፎን ነምበር ቴሌ ብሩ የተከፈተበት ስልክ ቁጥር ማለት ነው 813074 ነው እናረጋግጣለን። 0905 እዚህ ጋር ነጥብ አስገብቻለሁ። እንደዚህ እናጠፋለን። 0905 8130 ኦኬ። እዚህ ጋር አንድ ቁጥር ሳትቻለሁ 30 0905 813074 እዚህ ጋር ቁጥራችን ትክክል ከሆነ ወዲህ እንደምትዩት ደግሜ ይዛል ታያችሁ። ካሻውት ጋር በመሄድ ከረንሲ ታይፕ የሚለው ጋር ኢትዮጵያን እንመርጣለን። ፔመንት ሜተድ የሚለው ጋር ቴሌ ብር ከታች ፖይንት አማውንት የሚለው ጋር $10 ጀምሮ ከመቶ ስለሆነ እንጽፋለን 100,000 ከታች እንደዚህ ከጻፈን ዊዝድሮል እንለዋለን። ልክ ዊዝድሮል ስንለው እዚህ ጋር ኮዶች አሉ። የራሱ ያኔ አሻራ ሲቀን የሞላ ነው ኮድ እኔ ስለማውቀው የራሴ 955233 እለዋለሁ። ቬሪፋይ ይለኛል። አሻራ ይጠይቀኛል ማለት ነው። በዚህ ሰዓት ያው አሻራ ባሁን አልጠየቀኝም። እያሻሻሉ አፕዴት ስለተደረገ ነው። እንደምትዩት ያለኝ አይታችሁት ነበረ። እዚህ ጋር አሁን ላይ ቀንሷል ማለት ነው። ስለዚህ እዛ ሄደን ከትንሽ ደቂቃ በኋላ መልሼ እናያለን። አሁን ላይ ስለሆነ አደረኩ። በዚህ መንገድ በኢትዮጵያ ባንኮች ብራችን ማውጣት እንችላለን ማለት ነው። ስለዚህ በደንብ እንጀገንበት። አሪፍ አፕ ነው። ያው ያሉትን ነገሮች ሙሉ በሙሉ እናያለን ማለት ነው። እና እስቲ እኒ ደግሞ ቴሌ ብር ጋር ሄደን እንደምታዩት ይሄን ሪከርድ እያቀዳለው ታውን ደግሞ ከ6 ደቂቃ በኋላ ማለትም ብሩን ዊዝድሮ ካረኩኝ ከ6 ደቂቃ በኋላ ስለሆነ ይገባልኝ። አሁን እናያለን። ልክ ሄደን ሰነፈ እንደምታዩት ከላይ እንጠብቀዋለን። ኔትወርክ ስለሚዘኝ ነው። እንደምታዩት ከላይ ያው 1431 ብር ነጥብ 65 ገብቶልናል። በዚህ መልኩ ብራችንን ማውጣት ይችላል ማለት ነው። ስለዚህ ይመቸን፣ በደንብ እንስራበት። አሪፍ አፕ ነው። ወዳችኋለሁ። እና ሌላ ግር ያላችሁ ነገር ካለ ማንኛውም ጥያቄ ኮሜንት ላይ መጣፍ ሳላችሁ ይመቻችሁና እስቲ ሌላ ነገር ደግሞ ምሰራላችሁ ሙሉ ጠይቁኝ። ለጊዜው ይሄ ባቀናል። በዚህ መልኩ ብራችን ማውጣት ይችላል። ቻው ቻው። ወዳችኋለሁ። ያው እና ደግሞ ሲቀጥል ያው እናንተም እኔን አበረታቱኝ። ሰብስክራይብ ላይክ እያደረጋችሁ ለሁሉም ሰው እንዲዳረስ እኔም ደግሞ አዳዲስ መረጃዎችን አዳዲስ ትምህርቶችን ስለሆነ መለቀው ለእናንተ የሚጠቅም መስሎኝ ስለሆነ እናንተም ከእናንተ የሚቀርት ነገር የለም። ላይክ ሰብስክራይብ ሼር እያደረጋችሁልኝ ለብዙ ሰው አዳርሱልኝ። ይመቻችሁ። በርቱልኝ በድጋሚ